ጽጌረዳና ዳመና የፀሐዩ ንዳድ ያጠቃት በብዙ ጠውልጎ የሚታይ የቅጠሏ ወዙ። አንዲት ጽጌረዳ ቃሏን አስተዛዝና እንዲህ ተናገረች ለሰማይ ዳመና። ድርቅ በጣም ጎድቶኝ እየኝ ስንገላታ፣ እባክህ ጣልልኝ የዝናብ ጠብታ። ቶሎ ካላራስከኝ ጉልበቴ እንዲጥናና፣ ምንም ተስፋ የለኝ መሞቴ ነውና። አሁን መከዴ ነው ለትልቅ ጉዳይ፣ ስመለስ መጥቼ ሳልፍ ባንቺ ላይ፣ እዘንብልሻለሁ ጠብቂኝ እያለ፣ ምንም ሳይጥልላት መንገዱን ቀጠለ። ጉዳዩን ጨርሶ ቆይቶ ሲመጣ፣ ያቺ ጽጌረዳ ስሯ ውሃ ያጣ፣ እንደዚያ አስተዛዝና ጭንቋን ያዋየችው፣ የፀሐዩ ንዳድ አድርቋት ቆየችው። እስኪ ጎርፍ ድረስ የወንዝ ውሃ ሞላት፣ ወዲያውኑ እንደመጣ ዝናቡም ጣለላት። ግን ደርቃለችና አልቻለም ሊያድናት። ሳልደርስላት ቀረሁ አይ ጉድ እያለ፣ ዳመናም ጉዞውን ወደፊት ቀጠለ። ሰውም እንዲሁ ነው ጭንቁን እያዋየ፣ በችግሩ ብዛት እየተሰቃየ። ብዙ ጊዜ ኑሮ ቆይቶ ሲጉላላ፣ የሚረዳው አጥቶ ከሞተ በኋላ። ዘመድ ወዳጆቹ እንባ እያፈሰሱ፣ ተዝካር ቢያወጡለት 40 ቢደግሱ፣ ይህ ሁሉ ከንቱ ነው አይጠቅመውም ለሱ። እውነት ከወደዱ ሲቸገር ሲጎዳ፣ በሕይወት እያለ ሰው ወዳጁን ይርዳ።